ታሪኩ እንደሚያወሳው በተጠመጠሙበት እባቦች አብረቅራቂ አይኖች ውስጥ ሞቱን ተከትሎ ምን እንደሚመጣ ታይቶታል። በመርዝና በደም ተለውሶ ከአፉ የወጣው ልመና ወይም ጸሎት ሳይሆን ማስጠንቀቂያ ነበር። ያረጀው ከርከሮ እንዴት እንደሞተ ሲሰሙ ትናንሾቹ አሳሞች ያላዝናሉ። የሚመለከቱት ጠባቂዎች እብደት ቢመስላቸው ቃል ኪዳን ነበር። ምክንያቱም እነዚህ አሳማዎች አይቫር፣ ቢዮን፣ ኡባ፣ ሃፍዳንና ሲጉርድ በሬሳ ላይ የሚያለቅሱ ሳይሆን አስክሬን የሚደረድሩ ናቸው። የጦርነት ስልትን እንደ ቼዝ በጭንቅላቱ አስልቶ የመጨረስ ብቃት ያለው ፊቱ ላይ የቀዘቀዘ ፈገግታ የማይለየው አይቫር ዘ ቦንለስ። የሜዲትራኒያን ከተሞች አጋይቶ የሚወጣው በጡንቻ የተገነባው ቢዮን አይረንሳይድ። የብረት መንጋጋ ተብሎ የሚጠራው ምህረት የለሹ የፍሪሲያ ጦር መሪ ኡባ። የአባቱን በእባብ ጉድጓድ መሞት ሲሰማ በእጁ የነበረውን የቼዝ ጠጠር ዱቄት ያደረገው ሃፍዳን። የአመፅ ምልክት የሆነው ከጠንቋ የተወለደው ሲጉርድ። በእርግጥም እነዚህ በአባታቸው የተቀረጹ የራግናር ልጆች ነበሩ። ያሰቡትን ለማስቆም ሊጻረራቸው የሚደፍር አንድም አልነበረም።